ሰላም ሰላም፣ ጤና ይስጥልን ውድና የተወደዳችሁ የተከበራችሁ ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር እንደምታዩት ስለ አንዋ ሲራም አንዳንድ ነገሮችን ለማለት ነው ፊታችን በጣም ለፊት ተስማሚና ፊታችሁን አንድ አይነት ለማድረግ በጣም ጠቃሚ ሲራም ነው ማለት ነው። ስለዚህ ይህ አንዋ ሲራም በጣም ቆንጆና ፊታችሁን አንድ አይነት እንትን እንዲያደርገው ያደርጋል ማለት ነው። ከኬሚካል ፍሪ በውስጡ የተለያዩ ነገሮች ያሉት ከኬሚካል ፍሪ ነው ማለት ነው። በነገራችን ላይ ቪዲዮ ላይ ትንሽ ደብዘዝ ብሏል እና ደማቅ ነገር ነው ማለት ነው። ሶ ደብዛዛው ማለት ማንኛውም ነገር ደብዛዛ እንትን ካላቸው ፌኮች ናቸው ማለት ነው። ግን እዚህ ጋር ጀስት ቪዲዮ ላይ ነው ማለት ነው። አሁን ይታያችኋል ብዬ አስባለሁ። እንትን ከመብራቱ እንትን እያለ እያንጸባረቀ ስለሆነ ነው ማለት ነው። እና ኦሪጂናል የምታውቁት በደማቅ እንትን አለው ማለት ነው። ፌኮቹ ደግሞ ደብዛዛ ናቸው። ካርቶኖቹ ላይ ምልክትም አላቸው ማለት ነው። እንዴት ማወቅ ይቻላል ለምትሉት ስለምጠቀመው ከካርቶኑ ላይ አውጥቼ ነው ማለት ነው። እንደምታዩት ይህ ነው ማለት ነው። በካርቶኑ መለየት ትችላላችሁ ማለት ነው። ከታች ምልክትም አለው ከመክፈቻው ጋርም እንደዛ ማለት ነው። ሶ ፊታችሁን አንድ አይነት ለማድረግ በጣም ይረዳል ማለት ነው። 70% የሚለው ማለት ነው። እና ፊታችን የተለያየ ቀይና እንደ ጥቁር ነገር የተለያየ ነገር ሁለት አይነት መልክ ፊታችሁ ላይ እንደዚህ አይነት ነገር ካለ እሱን አንድ አይነት ለማድረግ ይረዳል ማለት ነው። ፊታችሁን ተመሳሳይ ለማድረግ ይረዳችኋል ማለት ነው። ያው ማታ ማታ ነው መጠቀም ያለባችሁ። ማታ ማታ ላይ ነው። ፀሐይ ላይ ተቀብታችሁት ባትወጡት ይመከራል ማለት ነው። ማታ ተቀብታችሁ የፈለጋችሁትን ያህል ደቂቃዎች አቆይታችሁ መታጠብ ትችላላችሁ። ማቆየትም ይቻላል ማለት ነው። ያው ሌላው እንደተለመደው ፀሐይ ላይ በምንወጣበት ሰዓት የፀሐይ መከላከያ ነገሮችን መጠቀም ይኖርብናል ማለት ነው። እንደ ሰንስክሪን አይነት ሰንስክሪን ከ60% በላይ ከ60 በላይ የሆነው ቢሆን ይመረጣል፣ ወይ ከ50 በላይ ማለት ነው። 50 እና 60 ቢሆን 40 ከሚሆን ከ50 በላይ እና ያው አሪፍ ኦሪጂናሉ ቢሆን ደግሞ ይመረጣል ማለት ነው። ብዙ ሰንስክሪኖች ስላሉ ማለት ነው። 50 በላይም ሆኖ ትንሽ እንትን ያላቸው ስላሉ ማለት ነው። እና ፀሐይ መከላከያ በጣም ግዴታ ነው። ፀሐይ ብቻ ፀሐይ ላይ ስለምንወጣ ሳይሆን ጀስት ለሙቀት አንዳንድ ሰው ፀሐይ ላይ ፀሐይ የለም ምናምን ይላል። ግን ሙቀት ያው አንድ አይነት ነው። ፀሐይ ሙቀት ከሙቀት ፊታችንን እንትን ለማለት ነው የፀሐይ መከላከያ ሰንስክሪን የምንጠቀመውና ግዴታ ፀሐይ ስላለ ስለሌለ ሳይሆን ሙቀት ካለ ፊታችን ሴንሲቲቭ ስኪን ስለሆነ ፀሐይ እንትን የማለት አቅም አለው ማለት ነው። የመጎዳት ቶሎ የመጎዳት እና ዋናውና እሱ ሰንስክሪን መጠቀም ይኖርብናል ማለት ነው። ክሬሞች ብቻ መጠቀም ሳይሆን በምንወጣበት ሰዓት ሙቀት ያለንበት ቦታ ሙቀታማ ከሆነ ኢቭን ቤት ውስጥ ሆነን ሙቀት ካለ ሰንስክሪን ብንጠቀም አሪፍ ነው ማለት ነው። ጀስት ስንወጣ ውጭ ላይ ስንወጣ ወይ ደግሞ ፀሐይ ላይ ምናምን ብቻ ሳይሆን ሙቀት ያለበት ቦታ ላይ የምትሆኑ ከሆነ የፀሐይ መከላከያ መጠቀማችን ለፊታችን ትልቅ ጥቅም አለው ማለት ነው። ፀሐይ ጥቋቁር እንትን እንዳይፈጠር ፊታችን እንትን እንዳይል ቶሎ ይረዳል ማለት ነው። ሰንስክሪኑ ያግዘናል በአጠቃላይ። ሶ አንዳንድ በነገራችን ላይ ሰንስክሪን ራሱ ፊታችን ላይ አንዳንድ የሆነ በፀሐይ መጎዳት ማዲያት ነገሮች ካሉ ሰንስክሪን ሁል ጊዜ በመጠቀም ያንን ሊቀንሰው ይችላል ማለት ነው። የመቀነስ እንትንም አለው። ፊታችሁ ላይ ጥቋቁር ነገሮችን የመቀነስ ፓወር አለው ሰንስክሪን ራሱ ሁል ጊዜ በአግባቡ የምንጠቀም ከሆነ ማለት ነው። ሰው ለማንኛውም የዛሬ ስለ አንዋ ሲራም ይሄን ይመስላል ማለት ነው።
በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። ትወዱታላችሁ ብዬ ተስፋ አለኝ እና በጣም አሪፍ ነው። ፊታችሁን አንድ አይነት ስኪን እንዲኖር ያደርጋል። የተለያየ ፊታችሁ ላይ እንትን ቆዳችሁ የተለያየ እንትን ከተፈጠረ ፊታችሁ ላይ በፀሐይ በተለያዩ ምክንያት ይሄንን በመጠቀም ፊታችሁ አንጸባራቂና አንድ አይነት ወጥ የሆነ ስሙት የሆነ ፊት አሪፍ ይኖራችኋል ማለት ነው። ጥቋቁር ነገሮችን አጥፍቶ አንድ አይነት መልክ እንዲኖራችሁ ያደርጋል ማለት ነው። ሰው ለማንኛውም ይሄንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ መስጠት ይቻላል እና እነዚህን ተጠቀሟቸው። ኦሪጂናሉን አይታችሁ መጠቀም አለብን። ለፊታችን ያው የሚያስፈልገን ኦሪጂናል ነገር ነው እና ፌኮቹን ምናምን መጠቀም የለብንም እላችኋለሁ። ሁላችሁም ሰላማችሁ ብዝት ይበል። ይሄንን ቪዲዮ የምትከታተሉ በሙሉ ሰላማችሁ ይብዛ። ስለነበረን ቆይታ እናመሰግናለን። ይሄን ይመስላል። ባይ ባይ።